የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከጅቡቲ ጉብኝታቸው መልስ በአፍሪካ ቀንድ ያለውን ስትራቴጂካዊ ትብብርና የጸጥታ ጉዳዮች በጋራ ለመፍታት ባልተጠበቀ ሁኔታ አዲስ አበባ መግባታቸው ተሰምቷል። ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉትን ወሳኝ ውይይት እንመለከታለን። በህዝብ ተወካዮች ምክር ቤት ነገ በሚካሄደው አስቸኳይ መደበኛ ስብሰባው በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ በዝርዝር ይወያያል። ምክር ቤቱ ነገ የሚያጸድቃቸውን 3 ወሳኝ አዋጆች ዝርዝር ይዘናል። በደቡብ አፍሪካ ኳዙሉ ናታል ግዛት በአሰቃቂ ሁኔታ ህይወቱ ያለፈውን የ23 ዓመት ኢትዮጵያዊ ወጣት ግድያን ተከትሎ ፖሊስ 2 ወጣት ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ዓለምን በከፍተኛ ስጋት ውስጥ ጥሎ የነበረው የአሜሪካና የኢራን የሆርሙዝ ወሽመጥ ወታደራዊ ግጭት ሁለቱ ሀገራት ጥቃቶችን አቁመው ወደ ውይይት ለመመለስ መስማማታቸው ተሰምቷል። የአሜሪካ ማዕከላዊ እዝ የሰነዘረውን የአየር ጥቃትና የተደረሰበትን አዲስ ስምምነት ዝርዝሩን ይዘናል። ሰላም የዜናችን ተከታታዮች እንደምቆያችሁን ለሰዓቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በኢትዮጵያና በሶማሊያ መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለመ የስራ ጉብኝት ለማድረግ አዲስ አበባ ገብተዋል። ፕሬዝዳንቱ ይህንን ጉዞ ያደረጉት በጅቡቲ የነበራቸው ቆይታና ጉብኝት ካጠናቀቁ በኋላ ሲሆን ይህም ከጎረቤት ሀገር ጋር ያላቸውን ዲፕሎማሲያዊ ትስስር ለማጠናከር ከጀመሩት ሰፊ የቀጠናዊ ጉዞ አካል መሆኑ ተገልጿል። የሶማሊያው ፕሬዝዳንት ጽሕፈት ቤት እንዳስታወቀው ይህ የአዲስ አበባ ጉብኝት በዋናነት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብር ወደ ላቀ ደረጃ በማሸጋገር ላይ ያተኮረ መሆኑን ተናግሯል። በተለይም የቀጠናውን የጸጥታና የደህንነት ጉዳዮች በጋራ መፍታት፣ ሰላምንና ቀጠናዊ መረጋጋትን ማረጋገጥ እንዲሁም የጋራ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ በቅርበት ለመስራት ያለመ ነው ተብሏል። ፕሬዝዳንት ሐሰን ሼክ መሐመድ በአዲስ አበባ ቆይታቸው ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ተገናኝተው እንደሚመክሩ የሚጠበቅ ሲሆን የጉብኝት የሚካሄደው ኢትዮጵያና ሶማሊያ በአፍሪካ ቀንድ እያጋጠሙ ያሉ የጋራ ፈተናዎችን ለመጋፈጥና በቀጠናዊ የጸጥታ ጉዳዮች ላይ ያላቸውን ቅንጅት ለማሳደግ ተከታታይ ጥረቶችን እያደረጉ በሚገኙበት ወሳኝ ወቅት መሆኑ የጉብኝቱን ፋይዳ የጎላ አድርጎታል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባ ነገ ሰኔ 23 ቀን 2018 ዓ.ም ይካሄዳል። ምክር ቤቱ በዚህ 29ኛ መደበኛ ስብሰባው በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ በዝርዝር ይወያያል። በተጨማሪ ምክር ቤቱ 3 ረቂቅ አዋጆችን ማለትም የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅን፣ የኢትዮጵያ ስታቲክስ ረቂቅ አዋጅንና የኢትዮጵያ የካርበን ገበያ ረቂቅ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርባቸውን ሪፖርቶችና የውሳኔ ሀሳቦች መርምሮ አዋጆቹን እንደሚያጸድቅ ይጠበቃል። በደቡብ አፍሪካ ኳዙሉ ናታል ግዛት የአንድ 23 ዓመት ኢትዮጵያዊ ህይወት ማለፉን ተከትሎ ፖሊስ 2 ተጠርጣሪዎችን በቁጥጥር ስር መዋሉን ገለጸ። የግዛቱ ፖሊስ ቃል አቀባይ ኮሎኔል ሮበርት እንደገለጹት እድሜያቸው 18 እና 19 የሆኑ ተጠርጣሪዎቹ መያዛቸውን የተናገረ ሲሆን በማቲ ዋኔስኮፕ በሚገኘው የኮንቴነር ሱቅ ውስጥ በስለት ተወግቶ ገንዳ ውስጥ ወድቆ መገኘቱን ፖሊስ አስታውቋል። የግድያው መንስኤ የዝርፊያ ሙከራ ሳይሆን እንዳልቀረ እየተጠረጠረ ሲሆን መርማሪዎች ከነዋሪዎች ባገኙት መረጃ መነሻነት እሁድ ዕለት ተጠርጣሪዎቹን በቁጥጥር ስር አውለዋል። ሁለቱ ግለሰቦች ማክሰኞ ዕለት ፍርድ ቤት ይቀርባሉ ተብሎ እንደሚጠበቅም ፖሊስ በመግለጫው ላይ ተናግሯል። በአሜሪካና በኢራን መካከል በሆርሙዝ ወሽመጥ ላይ የተነሳውን አዲስ ወታደራዊ ግጭትና የተኩስ ልውውጥ ተከትሎ ሁለቱ ሀገራት ጥቃቶችን ለማቆምና ወደ ውይይት ለመመለስ መስማማታቸውን አንድ የአሜሪካ ከፍተኛ ባለስልጣን ገለጹ። ይህ ስምምነት የተደረሰው በሆርሙዝ ወሽመጥ ላይ በአንድ የነዳጅ ጫኝ መርከብ ላይ የተፈጸመውን የድሮን ጥቃት ተከትሎ የአሜሪካ ጦር በኢራን ወታደራዊ ተቋማት ላይ የአየር ጥቃት በሰነዘረበትና ቀጠናው ወደ ከፋ ጦርነት ሊያመራ ይችላል ተብሎ በተሰጋበት ወቅት ነው። ሮይተርስ የባለስልጣኑን ገለጻ በመመርኮዝ እንደዘገበው ከሆነ ሁለቱ ወገኖች ወደ ቀደመው የተኩስ አቁም ስምምነት ለመመለስና አለመግባባቶች